በኢራን የተቀሰቀሰው ህዝባዊ ተቃውሞ በኢራን ውስጥ ለሚኖሩ ክርስቲያኖች ምን ዕጣ ፈንታ ይዞላቸው ሊመጣ እንደሚችል ብዙዎች ለመናገርና ለመተንበይ ተቸግረዋል። አካባቢው ጽንፈኞችና አሸባሪዎች ጸረ ክርስቲያኖች በብዛት የሚንቀሳቀሱበት ስፍራ እንደመሆኑ ኢራናውያን ክርስቲያኖች ከዚህ መንግስት ለውጥ በኋላ የሚመጣባቸውን ፈተና በስጋትም በተስፋም በጸሎትም እየተጠባበቁ ይገኛል። ይህ ህዝባዊ ቁጣ የአምልኮ ነጻነትን ለኢራን ክርስቲያኖች ይዞ ይመጣ ሲሆን ወይስ አገዛዙ ሲጨነቅ ይበልጥ በትሩን የሚያሳርፍባቸው የእንቅስቃሴያቸው ሰለባ ይሆኑ ይሆን? ክርስቲያኖቹ ከየትኛውም ወገን ቆመዋል? የነገዋስ ኢራን ለተከበበችው ቤተ ክርስቲያን ምን ለውጥና ትሩፋት ይህ ህዝባዊ ተቃውሞ ያመጣላት ይሆን? ዛሬ በኢራን ሰማይ ስር እየተቀጣጠለ ካለው ተቃውሞ ጀርባ ያለውን ድብቅ የክርስቲያኖች ስጋትና ዕጣ ፈንታ በዚህም ጉዳይ ኢስላማዊት ቱርክና አይሁዳዊቷ እስራኤል እንዲሁም ኦርቶዶክሳዊቷ ሩሲያ ደግሞ በኢራን ጉዳይ ላይ ያላቸው ፍላጎትና ጥቅም እጅግ በጣም የሰፋ በመሆኑ ይህ ሁሉ ፍጥጫና ፍትጊያ ግን ለኢራን ክርስቲያኖች ምን ይዞላቸው እንደሚመጣ ዛሬ በዚህ ዝግጅታችን በጥልቀት እንመረምራለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በኢራን ውስጥ የተነሳውን ህዝባዊ ተቃውሞና የአካባቢውን ጂኦፖለቲካዊ እንቅስቃሴ ከኢራን ክርስቲያኖች ጋር በማያያዝ መረጃ አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በጥንታዊቷ ፋርስ ምድር ላይ ዛሬ የሚታየው ትዕይንት ተራ ፖለቲካ ንቅናቄ ሳይሆን ለዘመናት የታመቀ የነጻነት ጥማት የፈጠረው እሳተ ገሞራ ነው። ይህ ህዝባዊ ተቃውሞ ሲፈነዳ ደግሞ መላውን መካከለኛው ምስራቅንና የዓለምን ጂኦፖለቲካ ሚዛን አብሮ የመነቅነቅ አቅም አለው። ከ1979 አብዮት ማግስት ጀምሮ በደምና በብረት የተገነባው የአያቶላህ አሊ ሐሚኒ ስርዓት ዛሬ ላይ በገዛ ህዝቡ ቁጣ እና በውስጥ መበስበስ ሳቢያ ህልውናው አደጋ ላይ ወድቋል። ይህም ሁኔታ በሀገሪቱ ውስጥ ለሚኖሩ ክርስቲያኖች እንደ አንድ ትልቅ የታሪክ መስቀለኛ መንገድ ላይ ይታያቸዋል። በኢራን ውስጥ ክርስቲያን ሆኖ መኖር በተለይ ደግሞ ከእስልምና ወደ ክርስትና ለመጡ ሰዎች ሀገሪቱ እጅግ ከባድ ህግ አላት። ከእስልምና ወደ ክርስትና የተቀየሩ አማኞችን በተመለከተ በየቀኑ ከሞት ጋር ተጋፍጠው ከሺአ አስተምህሮ ጋር በመታገል ይህንን ክርስትናቸውን ይዘው ዘልቀዋል። ምክንያቱ በኢራን ህገ መንግስትና በአያቶላዎቹ ጥብቅ ተረጓሜ መሰረት እምነትን በመቀየር በሞት የሚያስቀጣ ወንጀል ተደርጎ ስለሚወሰድ እነዚህ ሰዎች በራሳቸው ሀገር እንደ ባዕድና እንደ ወንጀለኛ ተደርገው ይቆጠራሉ። የአሁኑ ህዝባዊ ተቃውሞ ሲቀሰቀስ ክርስቲያኖች በመጀመሪያ እየተመለከቱና እያዩት ያለው በታላቅ ጥንቃቄና በጸሎት ነው። ምክንያቱም ስርዓቱ ማንኛውንም ተቃውሞ ከምዕራባውያንና ከእስራኤል የተላከ የሃይማኖት ጠላቶች ሴራ አድርጎ የመፈረጅ ልምድ ስላለው ክርስቲያኖች የዚህ ስም ማጥፋት ዋነኛ ሰለባ ሊሆኑ እንደሚችሉ ያውቃሉ። ሆኖም ግን ተቃውሞም በቴሄራን በሌሎች ከተሞች እየተፋፋመ ሲመጣ የኢራን ክርስቲያኖች ከሌላው ማህበረሰብ ጋር ያላቸው አንድነት እየጠነከረና ይህንን ጉዳይም በንቃት እየተመለከቱት ይገኛሉ። ይህም የሆነው አምባገነንነት ለሁሉም እኩል መከራን ስለሚያካፍል ነው። በኢቨን እስር ቤት እና በሌሎች የጥበቃ ማዕከላት ውስጥ የሚማቅቁ ከእስልምና ወደ ክርስትና የመጡ የኢራን ክርስቲያኖች የህሊና እስረኞች ቁጥር በየቀኑ እየጨመረ ቢሆንም በድብቅ ቤቶች ውስጥ የሚካሄደው የቤተ ክርስቲያን አገልግሎትና የጥምቀት ስርዓት ከመቼውም ጊዜ በላይ እያበበና እየሰፋ መጥቷል። ይህ በድብቅ የሚደረግ የእምነት ጉዞ በአንድ በኩል ትልቅ ስጋት የያዘ ነው። ምክንያቱም የመንግስት የደህንነት ኃይሎች ሰርገው በመግባት መረጃዎችን ሲያጠናቅቁና አባላቱን በጅምላ ሲያስሩ ስለሚታዩ ነው። በሌላ በኩል ግን ስርዓቱ እየተዳከመ ሲመጣና የሰዎች ልብ ከአሮጌው አስተሳሰብ እየራቀ ሲሄድ ለክርስትና ትልቅ በር መክፈቱ እንደማይቀር ይታመናል። በዚህ መፋጠጥ ውስጥ አያቶላህ ዕጣ ፈንታ ከእስራኤልና ከአሜሪካ ፍላጎት ጋር ክፉኛ ተሳስሯል። እስራኤል የኢራንን የኒውክሌር ቴክኖሎጂና የቀጠናዊ
የበላይነትን ምኞት ለመግታት ማንኛውንም አጋጣሚ ትጠቀማለች። አሜሪካም ቢሆን በኢኮኖሚ ማዕቀብና በዲፕሎማሲያዊ ጫና ስርዓቱን በማዳከም አዲስና ለምዕራቡ ዓለም ምቹ የሆነ መንግስት እንዲመጣ ትፈልጋለች። ይህ ደግሞ ለኢራን ክርስቲያኖች ሰይፍ ሆኖ ሊመጣባቸው ይችላል። ምክንያቱም መንግስት ተቃዋሚዎቹን የአሜሪካና የጽዮናውያን ወኪሎች ብሎ ሲፈርጅ መጀመሪያ ጥቃቱ የሚያርፈው ሃይማኖታዊ አናሳ የሆኑት ከምዕራቡ ዓለም ጋር ግንኙነት አላቸው ተብለው የሚጠረጠሩት ክርስቲያኖች ላይ ነው። የቱርክና የአረብ ሀገራት ደግሞ በኢራን የሚነሳው ማንኛውም ለውጥ ወደ እነርሱ ድንበር እንዳይሻገር በከፍተኛ ጥንቃቄ ይመለከቱታል። ቱርክ የኩርድ አማጽያንን ስጋት፣ የባህረ ሰላጤው አረብ ሀገራት ደግሞ የኢራን መዳከም በቀጠናው ያለው የኃይል ሚዛን ወደ እነሱ እንደሚያዘነብለው ቢያውቁም የኢራን መፈራረስ የሚያመጣው ስደትና አለመረጋጋት ግን ያስፈራቸዋል። ይህ ሁሉ ግጭትና መፋጠጫ ባለበት ሁኔታ የኢራን ክርስቲያኖች ትልቁ ተስፋቸው የስርዓቱ መለወጥ ብቻ ሳይሆን በኢራን ሕዝብ ዘንድ እየመጣ ያለው የንቃትና የፍቅር መንፈስ ነው። ብዙ ሙስሊም ኢራናውያን ዛሬ ላይ ለክርስቲያን ወንድሞቻቸው ያላቸው አመለካከት ተቀይሯል። እነርሱም እንደ አጋርና እንደ ተጎጂ አናሳ ወገኖች ማየት ጀምረዋል። ተቃውሞው መጨረሻው ምን ሊሆን ይችላል የሚለው ጥያቄ የብዙዎች ጭንቀት ቢሆንም የታሪክ ተመራማሪዎችና የፖለቲካ ተንታኞች እንደሚሉት ከሆነ የኢራን ሕዝብ ዳግም ወደ ኋላ የመመለስ ፍላጎት የለውም። ይህም ማለት አያቶላዎቹ በኃይል ስልጣናቸውን ቢያቆዩ እንኳን በሕዝቡ ልብ ውስጥ ያላቸው ተቀባይነት ሙሉ በሙሉ ተነዶባቸዋል። የአሁኑ የኢራን ሁኔታ ሲፈተሽ ደግሞ በተለይ በወጣቱ ትውልድ ዘንድ ያለው የርዕዮተ ዓለም ለውጥ አስገራሚ ነው። ለግማሽ ክፍለ ዘመን ያክል በግዳጅ የተጫነው የሃይማኖታዊ አኗኗር ዘይቤ በህዝቡ ዘንድ ተቃውሞን ብቻ ሳይሆን አዲስ መንፈሳዊ ፍለጋን ፈጥሯል። ይህ ፍለጋ ደግሞ በሚሊዮን የሚቆጠሩ ኢራናውያን ወደ ክርስትና እምነት እየመራቸው ይገኛል። ይህም ኢራንን በዓለም ላይ በፍጥነት ክርስትና እየተስፋፋባት ያለች ሀገር ብቻ ሳይሆን በዓለም ላይ በከፍተኛና አስደንጋጭ ሁኔታ መስጊዶች የሚዘጉባት፣ የክርስቲያኖች ጥምቀት ደግሞ የሚስፋፋባት ሀገር ሆና ወደፊት እየመጣች ትገኛለች። ይህ እድገት ግን ያለ መስዋዕትነት ያለ ክርስቲያኖች ዋጋ የመጣ አይደለም። የመንግስት የደህንነት ተቋማት የክርስቲያኖችን ቤት እንደ ብሔራዊ ደህንነት ስጋት በመፈረጅ መሪዎቹን ለረጅም ዓመታት እስራትና ለከፍተኛ እንግልት ዳርጓቸዋል። የክርስቲያን እስረኞች በኢቭን እስር ቤት ውስጥ የሚደርስባቸው ስቃይ ከሌላው እስረኛ በከፋ መልኩ የሃይማኖት ክህደት ክስን ማለትም ከእስልምና ወደ ክርስትና መምጣት ህገ መንግስታዊ የወንጀለኞች መቅጫን ህግ መሰረት ያደረገ በመሆኑ በስነ ልቦናም ሆነ በአካል ላይ የሚደርሰው ጫና እጅግ ከፍተኛ ነው። ይሁን እንጂ ይህ ስደት በክርስቲያኖች መካከል ያለውን ትስስር ከማጠናከሩ ባለፈ በስቃይ ውስጥ ለሚገኙ ሌሎች ወገኖች የሚያሳዩት ፍቅርና ጽናት በብዙዎች ዘንድ አድናቆትን እያተረፈላቸው ይገኛል። በተለይ በሴቶች መብት ዙሪያ የሚነሱ ተቃውሞችን ከክርስቲያኑ ማህበረሰብ እሴቶች ጋር መጣጣማቸው ደግሞ በሁለቱ ወገኖች መካከል አዲስ ድልድይ በኢራን ውስጥ ፈጥሯል። የኢራን ክርስቲያኖች እሴት፣ ሕይወት፣ ነጻነት የሚለውን የኢራናውያንን መፈክር በመደገፍ የእምነት ነጻነት ከሰብአዊ መብቶች ተነጥሎ እንደማይታይ በተግባር እያሳዩ ነው። ይህ ደግሞ መንግስት ክርስቲያኖችን የውጭ ሀገር ቅጥረኞች በማለት የሚያቀርበውን ፕሮፓጋንዳ በህዝቡ ዘንድ ተአማኒነት እንዲያጣ አድርጎታል። በአሁኑ ወቅት የኢራን ኢኮኖሚ በከፍተኛ የዋጋ ግሽበትና በስራ አጥነት እየተናወጠ ባለበት ወቅት ህዝቡ ለሃይማኖታዊ አክራሪነት ያለው ትዕግስት ተሟጧል። ምክንያቱም ኢራን ባለችበት ቀጠናና አካባቢ ከፍተኛ የሆኑ ክርስቲያን ጠል የሆኑ ታጣቂ ቡድኖችና ጽንፈኞች የሚርመሰመሱበት ስፍራ እንደመሆኑ በብዙ አጋጣሚዎች ፓኪስታን በኢራቅና በሌሎችም ክርስቲያኖች ላይ ተደጋጋሚ ጥቃት ሲደርስ የተመለከቱት እነዚህ ኢራናውያን ከአያቶላ አሊ ሐሚኒ ስርዓት መገርሰስ በኋላ በክርስቲያኖች ላይ ሊመጣ የሚችለውን ጫናና ፈተናን ገምተውታል። ምናልባትም የሚመጣው ለውጥ ለክርስቲያኖች የበለጠ ፈተና የሚሆን አሊያም ደግሞ በአካባቢው የሚንቀሳቀሱ ታጣቂ ጽንፈኛና ጸረ ክርስቲያን የሆኑ ቡድኖች በክርስቲያኖች ላይ ልክ እንደ አይኤስ እና እንደ አልቃይዳ በኢራቅ እንደሆነ ሁሉ መከራና ፈተናቸው ሊጨምር እንደሚችል በመገመት የኢራን ክርስቲያኖች ጉዳዩን በስጋትና በጥርጣሬም እየተመለከቱት እግዚአብሔር ክርስቶስ መፍትሄ እንዲሰጣቸው
አሁን በመጸለይ ላይ ይገኛሉ። በሀገሪቱ አያቶላ አሊ ካሚኒ በቅርብ ቀን የተከበረውን የጌታችን የኢየሱስ ክርስቶስን የልደትን በዓል አስመልክቶ መስዋዕትነትን በከፈሉ የኢራን ክርስቲያን ወታደሮች ቤት በመገኘት የእንኳን አደረሳቸው መልእክት በማስተላለፍ የመጽሐፍ ቅዱስ ስጦታ ይሰጡ እንደነበር በቅርብ ጊዜ የዘገብነው መረጃ ነበር። በሀገሪቱ ያለው እውነት ቢሆንም ስር የሰደደ ጥላቻና ጸረ ክርስቲያንነት አመለካከት በሀገሪቱ ላይ የነገሰ ቢሆንም ይህ ጉዳይ ግን በጊዜ እየተቀረፈ በመምጣቱ ብዙዎች ወደ ክርስትና እምነት እየተጨመሩ ነፍሳትም እየዳኑ አብያተ ክርስቲያናት እየተስፋፉባት ይገኛል። ከሁሉ በላይ ግን ስጋት የሆነባቸው ለውጥ በመጣ ሰዓት ላይ ኢራናውያን የሚመጣባቸው መከራና ፈተና ምን ሊሆን እንደሚችል ባለመገመታቸው በአካባቢው ያሉ ታጣቂ ቡድኖች እንደ ኢራቅ ክርስቲያኖች ዋጋ ሊያስከፍሏቸው እንደሚችሉ ግን በመገመታቸው ጉዳዩን ግራ በመጋባት እየተመለከቱት ይገኛሉ። በዚህ ምስቅልቅል ውስጥ የክርስቲያን ማህበረሰብ የሚሰጠው ሰላማዊ ምላሽና የምህረት መልእክት በብዙዎች ዘንድ እንደ አማራጭ መንገድ እየታየ ነው። የኢራን መንግስት የኒኩሌር ድርድርን እንደ መደራደሪያ በመጠቀም ማዕቀቦችን ለማስነሳት ቢሞክርም የውስጥ የፖለቲካ ቀውሱ ግን ከዲፕሎማሲያዊ መፍትሄዎች በላይ እየሆነ መጥቷል። የአያቶላዎቹ ስርዓት አሁን የገጠመው ፈተና ከውጭ ከሚመጣ ጦርነት ይልቅ በቤቱ ውስጥ የጠፋውን የህዝቡን አመኔታ የመመለስ ጉዳይ ነው። ክርስቲያኖች ደግሞ በዚህ ታሪካዊ ወቅት የለውጡ አካል በመሆን ወደፊት ለምትመሰረተው ዲሞክራሲያዊት ኢራን የመሰረት ድንጋይም ለመጣል ይፈልጋሉ። የእነርሱ ተጋድሎ ከሃይማኖት ነጻነት አልፎ እያንዳንዱ የኢራን ክርስቲያን ዜጋ ያለ ስጋት የፈለገውን የማመንና የመከተል መብት እንዲከበርለት የሚጠይቅ ነው። ይህ ደግሞ በኢራን ታሪክ ውስጥ አዲስ ምዕራፍ የሚከፍት ለዘመናት የቆየውን የመጨቆኛ መዋቅር የሚንድበት ነው። በእነዚህ የጭንቅና የተስፋ ቀናት ውስጥ የኢራን ምድር በደምም በእንባም እየታጠበች መከራውም፣ ተቃውሞም፣ ግድያውም እየጨመረ ይገኛል። ነገር ግን ከዚህ መከራ በኋላ የምትመጣው ኢራን ለዓለም የምታሳየው አዲስ ገጽታ ይኖራል። እሱም በሃይማኖታዊ አክራሪነት ያልታጠረ ይልቁንም በሰው ልጅ ክብርና በነጻነት ላይ የተመሰረተ ማህበረሰብ ነው። የኢራን ክርስቲያኖችም በዚህ አዲስ ምዕራፍ ውስጥ የመከራው ተካፋይ ብቻ ሳይሆኑ የሰላሙና የእርቁ መሐንዲሶች ለመሆን በዝግጅት ላይ ይገኛሉ። ምንም እንኳን መንገዱ እጅግ ረዥምና አደገኛ ቢሆንም የፋርስ ኮከብ ዳግም በነጻነት ሰማይ ላይ እንደምትበራና የጭቆና ድቅድቅ ጨለማ እንደሚገፈፍ ክርስቲያኖች ጥርጥር የላቸውም። የስርዓቱ መጨረሻ ሲቃረብ በድብቅ ቤቶች ውስጥ የሚሰማው ጸሎትና ከእስልምና ወደ ክርስትና የመጡት የሀገሬው ዜጋ ደግሞ ይህ የነጻነት ጮራ እንደሚወጣላቸው ተስፋ አድርገው ይጠብቃሉ። በጎዳናዎች ላይ የሚሰማው የነጻነት ጩኸትና ተቃውሞን ተቀላቅለው አዲስ ዜማ እየፈጠሩ ያሉት ኢራናውያን ጉዳዩን ተቃውሞንና አመፁን ገፍተውበት ይገኛል። ይህ የነጻነት ዜማ ደግሞ ኢራንን ብቻ ሳይሆን መላውን ምስራቅ ዓለምን ሊያነቃቃ የሚችል የለውጥ መንፈስ ነው። በመሆኑም የኢራን ክርስቲያኖች ዛሬ የሚከፍሉት መስዋዕትነት ለነገዋ ነጻ ኢራን የሚከፈል ውድ ዋጋ ተደርጎ ሊወሰድ ይችላል። የፋርስ ታሪክ እንደሚመሰክረው ጨለማው የቱንም ያክል ቢበረታ ንጋቱ አይቀሬ ነው። ያ ንጋት ደግሞ ለኢራን ክርስቲያኖችና ለመላው ሕዝብ የእኩልነትና የክብር ዘመን ይዞ እንደሚመጣ ይታመናል። በኢራን ውስጥ የሚነሱ ተቃውሞዎች በመካከለኛው ምስራቅ የጂኦፖለቲካዊ ሚዛን ላይ የሚያሳርፉ ተጽዕኖ እጅግ ሰፊና ውስብስብ ከመሆኑም በላይ ለቀጠናው ኃይሎች፣ ለዓለም አቀፍ ልዕለ ኃያልነት የተለያየ ትርጉም አለው። ይህ በውስጥ የተቀሰቀሰው ህዝባዊ ንቅናቄ በኢራን እስላማዊ ሪፐብሊክ መንግስት ላይ የሚፈጥረው ጫና በዋናነት የሀገሪቱን ክልላዊ ተሰሚነት የሚቀንስ በመሆኑ እንደ እስራኤልና ሳውዲ አረቢያ ላሉ የኢራን ቀንደኛ ተቀናቃኞች ትልቅ የፖለቲካ ትርፍ ተደርጎ ይወሰዳል። እስራኤል የኢራን መንግስት በኒውክሌር መርሃ ግብሩ ወይም በተላላኪ ኃይሎች አማካኝነት የሚሰነዘንባትን ስጋት ለመቀነስ በኢራን ውስጥ የሚፈጠር አለመረጋጋት ወይም የመንግስት ለውጥ እንደ ዋነኛ መፍትሄ ትመለከተዋለች። ለእስራኤል የኢራን የውስጥ ትኩረት ወደ ራሷ መዞር በሊባኖስ በሶሪያና በጋዛ ለሚንቀሳቀሱት እንደ ሂዝቦላህና ሐማስ ላሉ ቡድኖች የሚያደርገውን ድጋፍ ሊያዳክም ይችላል የሚል
ትልቅ ተስፋ ተጥሎበታል። በሌላ በኩል ሳውዲ አረቢያ በበኩሏ ኢራን በየመንና በኢራቅ ያላትን ሰፊ ተጽዕኖ ለመግታት ይህንን አጋጣሚ እንደ መልካም ዕድል ትቆጥረዋለች። ለሪያድ የኢራን አገዛዝ መጠናከር የሺአ ተዋጊዎች በድንበሯ አካባቢ እንዲበራከቱ ስለሚያደርግ በኢራን ውስጥ የሚነሳ ማንኛውም የመንግስት መዳከም ለሳውዲ አረቢያ ብሔራዊ ደህንነትና ለሱኒው ዓለም መሪነት ሚናዋ ትልቅ ፋይዳ ይኖረዋል። አሜሪካን ብትሆን በኢራን የሚነሱ ተቃውሞዎችን የዲሞክራሲና የሰብአዊ መብት ጥያቄ አድርጋ ብታቀርባቸውም ከጀርባዋ ግን በቴህራን ላይ የምታደርገው ከፍተኛ ግፊት ስትራቴጂያዊ የሚያግዝ ሆኖ ታገኘዋለች። ዋሽንግተን የኢራን መንግስት በኢኮኖሚ ማዕቀብና በውስጥ ተቃውሞ ሲወጠር ለኒውክሌር ድርድር ይበልጥ ተለዋዋጭ ይሆናል ወይም ደግሞ በሶሪያና በኢራቅ ያለው ወታደራዊ እንቅስቃሴ ይቀንሳል የሚል ስሌት ይዛ መጥታለች። ቢሆንም ግን ይህ ሁኔታ ለሩሲያ የሚሰጠው ትርጉም ፍጹም የተለየ ነው። ሩሲያ ኢራንን በመካከለኛው ምስራቅ እንደ ስትራቴጂካዊ አጋር የምትመለከት ሲሆን በተለይ በሱሪያ ጉዳይና አሁን ደግሞ በዩክሬን ጦርነት ወቅት ከቴህራን የምታገኘው ወታደራዊ ድጋፍ ለሩሲያ ወሳኝ ነው። በኢራን ውስጥ የሚፈጠር ስርዓት አልበኝነት ወይም ምዕራባውያንን የሚደግፍ መንግስት መምጣት ሩሲያ በቀጠናው ያላት ተጽዕኖ የሚያሳጣና በአሜሪካ እንድትከበብ የሚያደርግ በመሆኑ ሩሲያ የኢራን መንግስት ተቃውሞዎችን ተቆጣጥሮ እንዲቀጥል ጽኑ ፍላጎት አላት። ቱርክ ደግሞ በዚህ መካከል ያላት አቋም ይበልጥ የተወሳሰበና በጥንቃቄ የተሞላ ነው። አንካራ ከኢራን ጋር የንግድ ትስስርና የኢነርጂ ፍላጎት ቢኖራትም በሶሪያና በካውካሰስ አካባቢ ግን የጥቅም ግጭት ውስጥ ትገባለች። ሆኖም ቱርክ በኢራን ውስጥ የሚፈጠር ፍጹም መፈራረስ ወደ ድንበሯ የሚመጣ የፍልሰተኞች ማዕበልን ሊያስከትል ስለሚችልና በኢራን ውስጥ የሚኖሩ የአዘሪ ብሔረሰቦች እንቅስቃሴ በራሷ የውስጥ ደህንነት ላይ ተጽዕኖ ሊኖረው ስለሚችል የኢራን መንግስት ሙሉ በሙሉ እንዲወድቅ አትፈልግም። ይልቁንም ኢራን ተዳክማ ነገር ግን መረጋጋት በሰፈነበት ሁኔታ እንድትቀጥልና ለቱርክ ክልላዊ ፍላጎቶች እንቅፋት እንዳትሆን ቱርክ ትመርጣለች። በአጠቃላይ ሲታይ በኢራን የሚነሱ ተቃውሞዎች የሀገሪቱን የውስጥ ጉዳይ ብቻ ሳይሆን የቀጠናውን የኃይል ሚዛን የሚወስኑ የአብርሃም ስምምነት ወይም አብርሃም አኮርድ ውጤታማነት የሚፈትኑና የዓለም አቀፍ ኃይሎችን የዲፕሎማሲያዊ ሽኩቻ ይበልጥ የሚያፋፍመው ሆኖ ይገኛል። ይህ ተለዋዋጭ ሁኔታ እያንዳንዱ ሀገር የራሱን ብሔራዊ ጥቅም ለማስጠበቅ በሚያደርገው ጥረት ኢራን የቀጠናው የጂኦፖለቲካ መተላለፊያና የግጭት ማዕከል ሆና እንድትቀጥል ከማድረጉ በላይ በዚያ 1% የማይሞሉት አናሳዎቹ የኢራን ክርስቲያኖች ዕጣ ፈንታቸው በኢራን፣ ቱርክ፣ እስራኤል፣ ሩሲያና አሜሪካ ሳይሆን በክርስቶስ ላይ እንደሆነ ተስፋ በማድረጋቸው ከአመፅ ከተቃውሞ ተቆጥበው በጸሎት ላይና በምህላ እንደሚገኙ ከአካባቢው የሚወጡ መረጃዎች ይጠቁማሉ። አካባቢው በርካታ ጽንፈኞች ይንቀሳቀሱበት በኢራን የሆነውን የተመለከቱበት አጋጣሚ ስላለ የኢራን ክርስቲያኖች ጉዳዩን በቲፎዞነት ከመደገፍ በተቃውሞ ደግሞ ድንጋይ ከመወርወር ይልቅ እግዚአብሔር አምላክ ለነሱ የሚበጃቸውን ነገር እንዲሰጣቸው መጸለያቸው ትክክለኛና አሳማኝ ምክንያት ሆኖ ይገኛል። ውድ የንጋት ኮከብ ሚዲያ ቤተሰቦች ኢራንን በተመለከተ የኢራን ክርስቲያኖችንና የአካባቢውን ውጥረትን የሚያስቃኘውን የዛሬው ዘገባ ይህንን ይመስላል። በቀጣይ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።